በህገ ወጥ መንገድ ቤንዚን አከማችተዋል የተባሉ ሁለት ተጠርጣሪዎችን ከነ ኤግዚቢቱ ይዞ ምርመራ እያጣራ መሆኑን የየካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ለዘገባው ረዳት ሳጅን መልካሙ ዜና። ተጠርጣሪዎቹ ነዳጅ በህገ ወጥ መንገድ አከማችተዋል ተብሎ በቁጥጥር ስር የዋሉት በየካ ክፍለ ከተማ ወረዳ 9 ላምበረት መናኸሪያ ቆርቆሮ ሰፈር ተብሎ ከሚጠራው አካባቢ ነው። ከማህበረሰቡ በደረሰው ጥቆማ ፖሊስ ክትትል በማድረግ የፍርድ ቤት የመበርበሪያ ትዕዛዝ በማውጣት ብርበራ ሲያደርግ የተከማቸ ነዳጅ ማግኘቱንና ከጉዳዩ ጋር ግንኙነት ያላቸውን ሁለት ተጠርጣሪዎች ይዞ ተጨማሪ ምርመራ እያጣራ እንደሚገኝ የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ምክትል ኢንስፔክተር ሳወንዱ ገልጸዋል። ነዳጁን በፌስታል በማድረግ ብዛቱ 15 ጀሪካን አድርገው አዘጋጅቶ ይሄ ሊያወጡ ሲሉ በተሰጠን በህብረተሰቡ ጥቆማ መሰረት ፖሊስ በነቃ ተሳትፎ ተጠርጣሪዎችን ይዞ እና ነዳጁም እስከ ግቢው ተይዞ ነዳጅ ማደያ ወስደን በምናረጋግጥበት ጊዜ 38 ሊትር የያዘ አለ፣ 25 ሊትር የያዘ አለ። አጠቃላይ 540 ሊትር ነው ያደረጉት። ምንድነው ይሄን ወንጀል ሊፈጽሙ የቻሉት? አብዛኛው ሰው ወደ ክፍለ ሀገር ስለሚሄድ ነዳጁን አረቄ በማስመሰል ከላይ በፌስታል በማድረግ ይዞት ሊሄዱ ሲል ነው በተሰጠን ጥቆማ መሰረት ተጠርጣሪዎችን እስከ ኤግዚቢቱ ይዘን ምርመራ እያጣራን በሂደት እንገኛለን። ማህበረሰቡ ለፖሊስ እያደረገ ያለው አጋርነትና የሚሰጠው ጥቆማ የሚበረታታ ነው ያሉት መርማሪው ወደፊትም ተጠናክሮ መቀጠል እንዳለበትና በህገ ወጥ ተግባር ላይ የተሰማሩ አካላትም ከህግ ተጠያቂነት እንደማያመልጡ አውቀው ከዚህ ድርጊታቸው ሊቆጠቡ እንደሚገባ መልእክት አስተላልፈዋል።